ኢሰመጉ መንግስት በአማራ ክልል እና በኦሮሚያ ክልሎች ግጭቶችን በድርድር እንዲፈታ ጠይቋል። በአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱንም አስታውቋል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ $1 በ131 ብር ከ49 ሳንቲም አማካይ ዋጋ እንደተሸጠም አስታውቋል። ሌሎች የሶማሊላንድ እና የዩኒሴፍ ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። የዜና ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ኢሰመጉ መንግስት በአማራና በኦሮሚያ ክልሎች ግጭቶችን በድርድር እንዲፈታ ጠይቋል። ድርጅቱ የግጭቱ ተሳታፊ አካላት በግጭት አውድ ዓለም አቀፍ የሰብአዊ መብቶችና የሰብአዊነት ህግጋት ከመጣስ እንዲቆጠቡ፣ በሲቪሎች ህይወት አካልና ንብረት ላይ ጥቃት ከማድረስና በህፃናትና በወጣቶች የመማር መብት ላይ ገደብ ከመጣል እንዲቆጠቡም ጥሪ አድርጓል። መንግስት በንጹሃን ላይ የታጠቁ ቡድኖች የሚፈጽሟቸውን ግድያዎች እንዲያስቆምና የታዳጊዎችን የመማር መብት እንዲያስከብርም ኢሰመጉ ጠይቋል። ኢሰመጉ ይህንን ጥሪ ያቀረበው በክልሉ በታጠቁ ቡድኖች ጫና ምክንያት ተማሪዎች በነጻነት ትምህርታቸውን መከታተል ከማይችሉበት ደረጃ መድረሳቸውን በመጥቀስ ነው። በአዲስ አበባ ከተማ ዋና መንገዶች እስከ ምሽቱ 3 ሰዓት እንዲሰሩ የተገደዱ የንግድ መደብሮች ባለቤት ነጋዴዎችና ሰራተኞች ለከፍተኛ ችግር እንደተጋለጡ ዋዜማ ሰምታለች። መርካቶ አካባቢ የኤሌክትሮኒክስ እቃዎችን በመሸጥ የሚተዳደሩ መኖሪያቸው ኮልፌ ቀራኒዮ ክፍለ ከተማ የሆኑ ነጋዴዎች ደንቡ ከወጣ በኋላ ቤታቸው የሚደርሱት እኩለ ሌሊት ላይ መሆኑን ለዋዜማ ተናግረዋል። አስተዳደሩ ደንቡን በተላለፉ ነጋዴዎች ላይ 10,000 ብር ቅጣት እየጣለ መሆኑን ዋዜማ ዘግባለች። በሌሎች አካባቢዎች የሚሰሩ ነጋዴዎችን የሰራተኞች ደግሞ የስራ ቦታቸው ውስጥ ለማደር እንደተገደዱና ተጨማሪ ሰራተኛ የቀጠሩም እንዳሉም ተናግረዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱን አስታውቋል። ባለስልጣኑ እርምጃ ከወሰደባቸው ውስጥ አዋኪ ድርጅቶች፣ ህገወጥ የመንገድ አጠቃቀም፣ ህገወጥ የንግድ የመሬት ወረራና ህገወጥ የደረቅና ፍሳሽ ቆሻሻ አያያዝና አወጋገድ ይገኙበታል። ባለስልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንም ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡን ዋዜማ ተረድታለች። ደንቡ ከወጣ ወዲህ በከተማዋ 64 በመቶ ጥሰቶችን ቀንሰዋል ተብሏል። መስሪያ ቤቱ በህገወጥ የመንገድ አጠቃቀም ላይ ብቻ 7133 እርምጃዎችን እንደወሰደም ተገልጿል። ወደ ወንዞች ይለቀቁ የነበሩ 3000 የሚጠጉ የፍሳሽ መስመሮችም መቆማቸውንም ባለስልጣኑ ጠቅሷል። ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ $1 በ131 ብር ከ49 ሳንቲም አማካኝ ዋጋ እንደተሸጠም አስታውቋል። ባንኩ በዛሬው ዕለት ጨረታ ያቀረበው የውጭ ምንዛሬ መጠን $70 ሚሊዮን በጨረታው 26 ባንኮች እንደተሳተፉና ከ2 ሳምንት በፊት ከተካሄደው ጨረታ አንጻር የዛሬው $1 የ0.16 በመቶ ቅናሽ እንደነበረው ባንኩ ገልጧል። ሶማሊላንድ ከሶማሊያ ጋር ከተጀመሩ ማናቸውም የሰላም ድርጅቶች መውጣቷን በይፋ አስታውቃለች። ሶማሊላንድ ይህን እርምጃ የወሰደችው የሶማሊያ ጠቅላይ ሚኒስትር ሐምዛ ባሬ የግጭት ማዕከል በነበረችው የሶማሊላንዷ ላስ አኖድ ከተማ ጉብኝት ማድረጋቸውን ተከትሎ ነው። የጠቅላይ ሚኒስትሩ ጉብኝት ጠባጫሪና ህጋዊነት የሌለው ነው በማለት ሶማሊላንድ ያወገዘችው ሶማሊላንድ ሉዓላዊነቷንና የግዛት አንድነቷን የማይታለፍ ቀይ መስመር መሆኑን ገልጣለች። ዓለም አቀፉ ህብረተሰብ በምስራቃዊ ሱል ግዛት ሶማሊ ለምትፈጸመው ጥሰት መፍትሄ እንዲፈልግም ሶማሊላንድ ጠይቃለች። ዩኒሴፍ የቀጣዩ አውሮፓውያን ዓመት በጀቱን በ20 በመቶ እንደሚቀንስ ማስታወቁን ሮይተርስ ዘግቧል። ድርጅቱ በጀቱን ለመቀነስ የወሰነው ፕሬዚዳንት ትራምፕ የአሜሪካን እርዳታ መቀነሳቸውን ተከትሎ እንደሆነም ዘገባው ጠቅሷል። አሜሪካ ለተመድ ሰላም ማስከበር ተልዕኮዎች የምትሰጠውን የገንዘብ ድጋፍ እንድታቆም የዋይት ሃውስ በጀት ቢሮ ሐሳብ ማቅረቡን ዘገባው አመልክቷል። የአሜሪካ ባለስልጣናት ይህን ሐሳብ ያቀረቡትም ለአብነት በማሊና ዲሞክራሲያዊት ኮንጎ ሪፐብሊክ የድርጅቱ ተልዕኮዎች ውጤታቸው ውድቀት ሆኗል በማለት ነው ተብሏል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስላዳመጣችሁ እጅግ አድርገን እናመሰግናለን። እነዚህና ሌሎች ዜናዎቻችን በሰዓቱ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ እና የደወል ምልክቱን በመጫን ቤተሰብ ይሁኑ እንላለን። መልካም ጊዜ